ሰላም ጤና ይስጥልኝ እንዴት ናችሁ? ሁሉ ሰላም? እኔ በጣም ደህና ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት የስልካችንን ዳታ ኖቲፊኬሽን እንዴት አድርገን እንደምናበራ እናያለን ማለት ነው። እና ቪዲዮን ላይክ፣ ሰብስክራይብ በማድረግ ጀምሩ። እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ወደ ቪዲዮ ስንቀጥል በመጀመሪያ ምንድነው የምናደርገው? ወደ ስልካችን ሴቲንግ የሚለውን ፈልገን ሴቲንግ የሚለውን እናበራለን። ከዛ ሴቲንግ የሚለውን ካበራን በኋላ ከላይ ኮኔክትስ የሚለውን እናገኛለን። እሱን ከነካም በኋላ እንደምትመለከቱት እንደዚህ አይነት አማራጮች ይመጣልናል። ከዛ ስልካችንን ኔትወርክ የሚለውን ነካና ሞባይል ኔትወርክስ የሚለውን ነክተን እንደዚህ አይነት ኦፕሽን ሲከፍትልን አክሰስ ፖይንትስ የሚለውን እናካለን። ከዛ እሱን ካገኘን በኋላ እንደዚህ አይነት ኦፕሽን ይከፍተልናል። እንደዚህ አይነት ኦፕሽን ከከፈተልን በኋላ ኦሬዲ የኔ ስለተሞላ ሲምቱም እንደምትመለከቱት ስለተሞላ እኔን አይጠይቀኝም። እናንተ ጋር ግን ይሄ የምትመለከቱት አይኖርም፣ ቦታው ላይ ባዶ ነው የሚሆነው። ስለዚህ ምንድነው የምናደርገው? ከላይ አድስ የሚለውን በመንካት ትገባላችሁ። ከዛ በመገቡ ሰዓት እንደዚህ አይነት እንትን ሲሰጣችሁ የመጀመሪያው ኔም የሚለውን እንነካና ልክ እንደምትመለከቱት ኢቲሲ እንልና አት አድርገን ኢቲሲ ብለን እንሞላና ከዛ በመቀጠል ኦኬ ብለን እንወጣለን። ኦኬ ብለን ከወጣን በኋላ ከስር እንደምትመለከቱት ኤፒን የሚለውን እናገኛለን። ኤፒን የሚለውን በምንከፍተው ሰዓት ልክ እንደዚህ እንድንሞላ ያዘናል። ከዛ እዚህ ጋር ምንድነው የምንሞላው? ኢቲሲ እንልና ከዛ በመቀጠል ነጥብ እናደርግና ኮም ብለን እንጽፍና ከዛ እላይ ጋር እንደምትመለከቷት 3 ነጠብጣብ እናገኛለን። እሷን በምንነካ ሰዓት በመሃል ላይ የምትገኘው ሴቭ የምትለዋን እንነካና ኦሬዲ እንደምትመለከቱት ሞልተን ጨርሰናል ማለት ነው። ከዛ ባክ ብለን እንወጣለን። ከዛ ከወጣን በኋላ ምንድነው የምናደርገው? የስልካችንን ኖቲፊኬሽን አውርደን ዳታችንን በምናበራ ሰዓት እንደምትመለከቱት ያው ከላይ እንደምትመለከቱት ዳታችን በርቷል ማለት ነው። እንዲሁም ሲምቱም ቀይረን ብናየው ሲምቱም እንደምትመለከቱት ያበራልናል ማለት ነው። ስለዚህ እንደዚህ አድርገን የስልካችንን ዳታ ኖቲፊኬሽን እንዲበራ ወይም ደግሞ እንዲመጣ ማድረግ እንችላለን ማለት ነው። በመቀጠል ደግሞ የምናየው ልክ እንደዚሁ ደግሞ የሳፋሪኮም ሲም ካለን የሳፋሪኮም ሲማችንን እንዴት አድርገን ልክ እንደዚሁ በመሙላት የሳፋሪኮም ሲማችንን ዳታ ኖቲፊኬሽን እንዲመጣ ማድረግ እንደምንችል እንመለከታለን ማለት ነው። እሱንም ልክ እንደዚሁ የስልካችንን ሴቲንግ እናበራና ካበራን በኋላ ከላይ እንደምትመለከቱት ኮኔክትስ የሚል ያመጣልናል። ካመጣልን በኋላ ሞባይል ኔትወርክስ የሚለውን ስናገኝ እሱን አንዴ ተጭነን በመግባት ልክ እንደምትመለከቱት አክሰስ ፖይንትስ የሚለውን እናገኛለን። ከዛ እሱን በምናገኝበት ሰዓት እንደዚህ አይነት ልክ እንደ ኢትዮ ቴሌኮም አይነት ያመጣልናል። ከዛ እሱን ካመጣልን በኋላ እንደምትመለከቱት ከታች ያስመርጠናል። ሲሟን ሲምቱ እያለ ያስመርጠናል። ስለዚህ የኛ ሲም ሳፋሪኮም ሲሟን ላይ ካለ ሲሟን፣ ሲምቱ ላይ ካለ ሲምቱ የሚለውን እንመርጥለትና ከዛ በኋላ እንደምትመለከቱት የኔ ስለተሞላ ነው። የእናንተ ግን ካልተሞላ አድስ የሚለውን ከላይ ትነኩና ትገባላችሁ። ከዛ እንደምትመለከቱት ኔም የሚለው ቦታ ላይ እንገባና እንደ ቅድሙ ኢቲሲ ብለን አይደለም የምንሞላው። የሳፋሪኮም ደግሞ ከሆነ ሳፋሪ ኮም ብለን እንጽፋለን ማለት ነው። ስለዚህ ሳፋሪ ኮም ብለን በምንጽፍ ሰዓት እንደ ኢትዮ ቴሌኮም ምንም አይነት ስፔስ አናደርግለትም። ሳፋሪ ኮም ብለን በቀጥታ ነው የምንጽፈው ማለት ነው። በቀጥታ ከጻፍንለት በኋላ እንደምትመለከቱት ሙሉ ሳፋሪ ኮም ብለን ከጻፍን በኋላ ከዛ ኦኬ ብለን እንወጣለን ማለት ነው። ከዛ ኦኬ ብለን ከወጣን በኋላ ከስር እንደምትመለከቱት ኤፒን የሚለውን ቦታ እናገኛለን ማለት ነው። ልክ እንደ ኢትዮ ቴሌኮሙ እሱንም ደግሞ ሳፋሪ እንልና ማለት ነው። እዚህ ጋር ደግሞ ስንሞላ ሳፋሪ ብለን ከጻፍን በኋላ ከዛ ኮም የምትለዋን ነጥብ አድርገን ኮም እንለዋለን ማለት ነው። እዚህ ጋር ሳፋሪ ኮም ብለን እንጽፋለን ማለት ነው። እንደምትመለከቱት ያው ሳፋሪ ኮም እንልና ከዛ በኋላ ነጥብ አድርገን ኮም ብለን ከጻፍን በኋላ ኦኬ እንለዋለን ማለት ነው። ስለዚህ አሁን እንደዚህ ከሞላን በኋላ እንደምትመለከቱት እንደዚህ ከሞላን በኋላ እዚች ጋር 3 ነጥቧን እንነካለን ማለት ነው። 3 ነጥቧን ከነካን በኋላ ይሄው እንደምትመለከቱት ሴቭ የሚል እናገኛለን ማለት ነው። ስለዚህ ሴቭ እንልና እንወጣለን ማለት ነው። በቃ እዚህ ጋር የሳፋሪኮምን ጨረስን ማለት ነው። ስለዚህ ሴቭ ብለን ከወጣን በኋላ ልክ እንደ ኢትዮ ቴሌኮም ሁሉ እንሂድና ዳታችንን እናበራለን ማለት ነው።
በምናበራ ሰዓት የሳፋሪኮሙንም የኢትዮ ቴሌኮሙንም ያበራልናል ማለት ነው። ስለዚህ ውድ ቤተሰቦቼ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። እንዲሁም ደግሞ መጠየቅ የምትፈልጉት ወይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮመንት አሳውቁኝ። በጣም አድርጌ አመሰግናችኋለሁ። ቪዲዮውን እስከመጨረሻው ስለተከታተላችሁ ከልቤ አመሰግናችኋለሁ። ይመቻችሁ።